ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ በመዝናኛው ዓለም በከፍተኛ ሁኔታ መነጋገሪያ በሆነና የብዙዎችን ትኩረት በሳበው አዲስ ወሬ መጥተናል። ተወዳጇና ውቧ ተዋናይት ሰላም ተስፋዬ በድጋሜ የፍቅር አምላክ ደጅ የቆረቆረላት ይመስላል። ከተባባሪ ፈገግታዋ ጀርባ አዲስ የፍቅር ህይወት መጀመሯን የሚያሳዩ ፍንጮች በይፋ ወጥተዋል። በተለይ ሰሞኑን የተላከላትን እጅግ አስደናቂ የአበባ ስጦታ ካጋራች በኋላ ማህበራዊ ሚዲያ በሙሉ ስለ አዲሱ ፍቅረኛዋ እያወራ ይገኛል። ለመሆኑ ይህ ሚስጥራዊ ሰው ማን ነው? ሰላምስ ምን አለች? ሁሉንም ዝርዝር መረጃ አሁን ይዘንላችሁ ቀርበናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ይህንን ቪዲዮ ላይክ በማድረግ ይጀምሩ። ሁላችንም እንደምናውቀው ሰላም ተስፋዬ ከቀድሞ ባለቤቷ አማኑኤል ተስፋዬ ጋር የነበራት ትዳር በብዙዎች ዘንድ አርአያ ተደርጎ የሚቆጠርና በከፍተኛ ድምቀት የተከበረ ነበር። በዚህ ትዳራቸውም እጅግ የሚያምር አንድ ወንድ ልጅ አፍርተዋል። ነገር ግን ህይወት ሁልጊዜ እንደምታቅዷት አትሆንም። በሰፊው በሚታወቅና ግልጽ ባልሆነ አንዳንድ ምክንያቶች የተነሳ ያማረ ትዳር በስምምነት ፍቺ ሊጠናቀቅ ችሏል። ምንም እንኳን መለያየቱ ለብዙ አድናቂዎቿ ልብ የሚሰብር ቢሆንም ሰላም ግን ጥንካሬዋን ሳታጣ ልጇን በፍቅር እያሳደገችና በሙያ ላይ በርትታ በመስራት ህይወቷን ወደፊት ስትመራ ቆይታለች። አሁን ግን የክረምቱ ጭጋግ አልፎ የሰላም ህይወት በድጋሚ የጸደይ ያህል አብርቷል። ሰላም ተስፋዬ አዲስ የፍቅር ግንኙነት ውስጥ መሆኗን የሚያሳዩ መረጃዎች ወጥተዋል። ለዚህ ደግሞ ትልቁ ማረጋገጫ በቅርቡ ከአዲሱ ፍቅረኛዋ የተላከላትን እጅግ ውብና ግዙፍ የጽጌረዳ አበባ ስጦታ በማህበራዊ ሚዲያ ላይ ማጋራቷ ነው። ስጦታው ዝም ብሎ አበባ ብቻ ሳይሆን በመካከላቸው ያለውን ጥልቅ ፍቅርና ክብር በግልጽ የሚያሳይ ነበር። ይህንን ተከትሎ አድናቂዎቿ እንኳን ደስ አለሽ ይገባሻል በማለት ደስታቸውን እየገለጹ ይገኛሉ። ታዲያ አድናቂዎቿ በጉጉት ሊያውቁት የፈለጉት ትልቁ ነገር ይህ እድለኛ ሰው ማን ነው የሚለው ነው። ሰላም ተስፋዬ ግን ስለዚህ ጉዳይ ስትናገር አዲሱ ፍቅረኛዋን ከሚዲያ እይታና ከሰዎች አይን ትንሽ ማራቅ መርጣለች። ሰላም በአሁኑ ሰዓት ፊቱን ለአሁኑ ይፋ ማድረግ አልፈልግም ስትል በግልጽ ተናግራለች። የግል ህይወቷንና አዲስ ግንኙነቷን በሰላም ለመገንባት ስትል የወሰደችው ይህ ውሳኔ በብዙዎች ዘንድ ብልህነት የተሞላበት አካሄድ ተብሎ ተደግፎላታል። እኛም ለቆንጆዋ ሰላም ተስፋዬ ለአዲሱ ፍቅር ህይወቷ መልካሙን ሁሉ እንመኛለን። እናንተስ የሰላም አዲስ ፍቅረኛ ፊቱን አለማሳየቷ እንዴት አያችሁት? ሐሳባችሁን በኮሜንት ላይ አስፍሩልን። ቪዲዮን ደግሞ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ሰናይ ቀን